በቃኝ ነው። በእርግጠኝነት ሀብታም ብሆን ኑሮ ግን እንደዚህ ነው የምሆነው። በቃ በእርግጠኝነት እንደዚህ ነው የምሆነው። ፊቴ እንደዚህ ነው የሚሆነው። እንደዚህ ያበራል። አለባበሴ እንደዚህ ነው የሚሆነው። ማረጋዎቼ እንደዚህ ነው የሚሆነው። ብሩ ዶላር ይኖረኛል። መኪናው ከኋላ የምትመለከቷቸው ይኖሩኛል። በእርግጠኝነት በጣም ምርጥ የሆነ ቤት ይኖረኛል። የተንደላቀቀ ህይወት ይኖረኛል ማለት እኮ ነው። በመድኃኔ ዓለም ሀብት ግን እንዴት ነው የሚያምረው! እና ለምንድን ነው ከድህነት እንደዚህ ተቃቅፌ እየኖርኩኝ ያለሁት? ምን ይዞኝ ነው? ምን ዞሮብኝ ነው? ኧረ በመድኃኔ ዓለም በጭራሽ ድህነት አይመጥነኝም። እኔ ለድህነት አልተፈጠርኩም። ድሃ ሆኜ እንድኖር አልተፈጠርኩም። እግዚአብሔር የፈጠረኝ ስኬታማ ሀብታም ሰው ሆኜ እንድኖር እንጂ በድህነት እንድኖር አልፈጠረኝም። እግዚአብሔር በአምሳሉ ነው የፈጠረኝ። እግዚአብሔር ደግሞ ሀብታም ነው፣ ድሃ አይደለም። ሰው በአምሳሉ መኖር ያስፈልገኛል፣ ይገባኛል። በቃኝ ድህነት፣ በቃኝ።